ሰላም ሰላም፣ ውድና የተከበራችሁ የዓለም ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኛ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ገባ በሉ ማለት ነው። ዛሬ በአዲስ ነገር መጥቻለሁ። በጣም ደስ በሚል ነገር ነው የመጣሁት ማለት ነው። የምር በጣም ተወዳጆቹ ጨረቃዎቹ ማለት ነው በዩቱብ መንደር በቃ ጨረቃ ሆነው እንትን የሚሰሩ ልጆች ብሩክና ሀይሚ ነው። ዛሬ ደግሞ የደስታቸው ቀን ነው ማለት ነው። በጣም ደስ በሚል መልኩ ነው ማለት ነው ይዤላችሁ የመጣሁት እና በጣም ደስ ያለኝ ማለት ነው። ከምር በቃ ገና በአጭር ጊዜ ይሄን አክል ደርሶ አስቡት እስኪ በዚህ ጊዜ ማለት ነው። እና ዛሬ ሀይሚን አስደስቶታል መኪና ገዛላት ማለት ነው። መኪና ገዛላት ለሀይሚ። በጣም ደስ በሚለው ነገር በህይወቴ አንዱን የማስበው መኪና መግዛት ነበር፣ አንዱም ይሄ አሳክቼዋለሁ ብሎ በደስታ በጣም ደስ ብሎኛል። ግን እናቴንም ማስደሰት እፈልጋለሁ፣ ግን በቃ እናቴንም ደስ ይለኛል እያለ ራሱ እንትን እያለ ነበር። በጣም ነው ደስ ያለው የምር። እኔ ሳይ በጣም እኔ ሌላ ጊዜ በእነሱ ሰርቼ እንትን አለም፣ ግን ዛሬ በጣም ደስ ስላለኝ ከምር ገና በዚህ እድሜ መኪና ገዛ እና በጣም ነው ደስ የሚለው። ሀይሚን በጣም ደስ ብሏት አይኗን ሸፍነዋት አመጧት ማለት ነው። ደስ በሚል ነገር አበባ ሰጣት። እሷም በጣም ተገረመች በጣም ማለት ነው። እና እንዴ ይህንን አታደርገውም ብላ እሷም በጣም ተገርማ እያወራችሁ ነበር ለብሩኬ ማለት ነው። እሱም አረ የኛ መኪና ነው ይኸው እያላት ነበር። እሷም አላመነችም ምንም ነገር እና በሰሞኑ የጠፉበት ምክንያት መኪና ለመግዛት ነበር። ይህን እንደፋ ቀና እያልኩ ነበር ምናምን እያለ ነበር። ሆኖም ያስቡን ተሳክቶለታል። የሰው ደስታ የሚያስደስታችሁ የምር በቃ በጣም ደስ የሚለው እንኳን ደስ አለ ወንድማችን ብሩኬ። በጣም ደስ ነው ያለ እና በጣም መልካም ነገር የምትሰራበት ካንተ ጋር እስከ ዘላለም እስኪቀመጥ ድረስ ሲቀመጥ ካንተ ጋር ማለት ነው። እና በጣም ደስ የሚለው ማለት ነው። ከምር እኔ በእንደዛ አልጠበቅኩም ነበር። በጣም ነው ደስ የሚለው ማለት ነው። እናም በርታ፣ ገና ከዚህ በላይ እንጠብቃለን፣ ከዚህ በላይ ማለት ነው። ብዙ ነገር ትሰራለህ አውቃለሁ። በአጭር ጊዜ ይህንን ማድረግ ራሱ አንድ ነገር ነው። ከምር በጣም ጎበዝ ትለያለህ ማለት ነው። ወንድማችን ጎበዝ ማለት ነው። በጣም ነው ምናምን እንጃ ምን እንደምንልህ አላውቅም። ብቻ ያውቃ የሰው መስደሰት እሷን በቃ ደስ ነው ያለት። በቃ ራሷ በጣም ደስ እንደውም በቃ ለምንድን ነው የምታግቱኝ? ምንም የለኝም በስሜ ምንም የለኝም ምናምን እያለች ነበር። እሷም ምንም የለሽም እንዴ ምናምን እያላት፣ እሱም በቃ እንዴ ይኸው ስልክሽ ያንቺ አይደል እንዴ ምናምን እያላት ነበር። አዎ ስልኬ የኔ ነው፣ ግን ሌላ ነገር በስሜ ምንም ነገር የለም እያለችው ነበር። እሱም በቃ በደስታ አበባ ሰጣት፣ ቀይ አበባ። እሷ ፈገግ ብላ ተቀበለችው ማለት ነው። እና መኪናው ደግሞ በጣም ነው የሚያምረው ማለት ነው። በጣም ደስ በሚል ነው እና በጣም ማለት ነው በጣም ነው ደስ የሚለው ማለት ነው ውዶቼ። የምር የሰው ደስታ የሚያስደስታችሁ ቪዲዮ ካያችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው ወደ ቤታችን። የምር በጣም ነው ደስ የሚለው ማለት ነው። እና ዛሬ ራሱ በቃ በደስታ ነው የመጣሁት። በቃ ልብዬ ማለት ነው ልብዬ በቃ እንዳልጮህ እዚህ ሰዎቹ እንትን እያሉ ነው፣ ለዛ ነው። እና በጣም ነው ደስ ያለኝ የምሬ ነው የምላችሁ። እና በቃ አላውቅም እንደምላችሁ ከዚህ የበለጠ ምን ደስታ አለ? የምር ሰው እንደዚህ ሲደሰት እንደዚህ እንትን ሲል በጣም ደስ የሚለው ከምር። እና በጣም ነው በርቱልኝ። ከዚህ በላይ እንጠብቃለን። እናንተ ይሄ አይደለም ገና ከዚህ በላይ ከፍ ብላችሁ አድጋችሁ ቤተሰባቻችሁን ለውጣችሁ እንጠብቃለን ማለት ነው። ከዚህ በላይ በርቱልን ማለት ነው ከምር። እና ትለያላችሁ በጣም ጨረቃዎቹ በጣም ነው የምታምሩት። እና እንደዚህ ስትሆኑ በፍቅር ስትመጡልን ነው ደስ የሚለው። ሁልጊዜ ፍራንክ ምናምን አትበሉ። እንደዚህ በቁም ነገርም አንዳንዴ ነው እሺ፣ አንዳንዴ በቁም ነገር በሰሞኑማ በጣም እንትን ብላኝ ነበር።
ፍራንክ እየተደረጋጋችሁ በቃ ራሳችሁን ትብላችሁ ነበር። አሁን ላይ ግን ደስ ይላል በጣም ማለት ነው። እና ሁሉም በጣም ደስታውን እየገለጸ ነው። እንኳን ደስ አለህ፣ እንኳን ደስ አለህ እያሉት ነበር። እና በጣም ደስ ይላል። ኮሜንት ራሱ አይቼ በጣም ነው ደስ የሚለው። ጀግና በርታ፣ ጀግና በርታ እያሉት ነበር። ከምር በጣም ደስ የሚል አገላለጽ ነው። ሁላችንም የሰው ደስታ የሚያስደስታችሁ የምር እንኳን ደስ አለህ በሉት ማለት ነው። እንኳን ደስ አለህ በሉት እና በጣም ነው ደስ ያለኝ። እኔ በበኩሌ በጣም ደስ ነው ያለኝ ከምር በጣም ሀይሚ ፈገግ ብላ እንደዚህ ደስታው ራሱ ወደር የለ። እንትና ራሱ ሚፍታ ራሱ በጣም ደስ ብሎት በቃ ፈገግ ብሎ እያያቸው ነበር በጣም ማለት ነው። እና ያው በዚህ መልኩ መኪና ገዝቶ በአንድ አመት ውስጥ አስቡት እስኪ። እኔ እንጃ ሰው 3 አመት 4 አመት ምናምን ሰርቶ እንደዚህ ለውጥ ያመጣ እኔ እንጃ ብቻ። እሱ ግን ጎበዝ ነው ከምንም በላይ ማለት ነው። በዚህ በአንድ አመት ውስጥ አስቡት እንደዚህ ለውጥ አድርጎ ገና ከዚህ በላይ ያንድ ነው አለ። ከዚህ በላይ ለውጥ አመጣለሁ ከዚህ በላይ ምናምን እያለ ነው። የሚገባህ ከዚህ በላይ ምን ታመጣለህ አንተ ደግሞ ጀግና ነህ ገና ታመጣለህ ከዚህ የበለጠ ማለት ነው። በደንብ ሰው ልጅ የሰራውን የዘራውን ነው የሚያጭደው። እና አንተም በርታ፣ የሰራኸው ነው ያገኘኸው። እና ያው የሰው ደስታ የሚያስደስታችሁ ማለት ነው። ገብታችሁ እንኳን ደስ አለ በርታለን ወንድማችን ደስ ብሎና ምናምን እያላችሁ ደስታችሁ ግለጹለት። በጣም ነው ደስ የሚለው ማለት ነው። እና ብቻ አላቅም ምን እንደምላቸው አላቅም። በጣም ደስታ ያንጻር በቃ እንጃ የምናገረው ሁሉ ነው የሚጠፋኝ ማለት ነው። ከምር በተለይ በቃ ጨረቃዋ ማለት ነው ፈገግ ብላ በቃ ልታምን ያልቻለችም የምር ልታምን ማለት ነው። እንዲህ አንተ ምን ጊዜ ገዛ የኛ አይደለም ምናምን እያለችው ነበር። ሀይሚ የኛ ነው የኛ ነው በቃ ከዚህ በኋላ ብላ ብሎ አስረዳት ማለት ነው። ለእሷም በቃ ልታምን አልቻለችም። በቃ የሰው መኪና ነው ምናምን እያለች አይ ሀይሚ የሰው አይደለም ከዚህ በኋላ በዚህ መኪና ነው ከዚህ በኋላ ቀረ ሌላ መኪና በራሳቸው መኪና ነው የሚጓዙት። ጨረቃዎቹ በደስታ ፍንጥዝ ብለዋል ማለት ነው። በጣም ማለት ነው ከምር ደስታቸው ወደር የለውም። በጣም ደስ ያላቸው ማለት ነው። የምር እኔ እንደዚህ አልጠበቅኩም። ከምር በዚህ ባጭር ጊዜ ውስጥ እንደዚህ ይሰራሉ፣ እንደዚህ ይገዛሉ። በየምር በፍጹም ማለት ብዙ ሰው አለ ስንት አመት 10 አመት 7 አመት ምናምን ሰሩ እንደዛ ረጉ የለም። ግን እነሱ እንደዚህ ለውጥ ባንዴ በስማ ለካ ዩቲዩብ እንደዚህ ለውጥ አለው ማለት ነው። እና በርትታችሁ ከሰራችሁ ሁላችንም የእጅ ዘራ ነው እናገኛለን ማለት ነው። በርትታችሁ ስሩ ነው የምለው እኔ። ጠንክራችሁ ተሰራችሁ ታገኛላችሁ ውዶቼ። እና ደስታችሁ ግለጹላቸው። እንኳን ደስ አለህ በሉት። ብሩክና ሀይሚ ደስ ብሏቸዋል መኪና ስለገዙ በጣም ነው ደስ ያለባቸው ማለት ነው። እና ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ብላችሁ አበረታቱኝ ማለት ነው። ድጋፋችሁ አይለየኝ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ አሪፍ ነገር እስከምንሰራ ድረስ እስከዛ ድረስ ይህን ቪዲዮ ላይክ ሼር እያደረጋችሁ ጠብቁ። እንገናኛለን፣ ችግር የለውም። በአዲስ ነገር እስከመጣ ድረስ ቸር ቆዩልኝ። እወዳቸዋለሁ። ሁላችሁም ክበሩልኝ።